ሰላም ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ ደግሞ ቀይ ምንጣፍ የተመረቀውን ፊልም ይዘንላችሁ መጥተናል። ይህ ፊልም እንግዲህ ከባድ ማፊያ የተባለ ፊልም ነው። ባሳለፍነው ቀናቶች ውስጥ ነው የተመረቀው እና ዛሬ ጀምሮ በሁሉም ሲኒማ ቤቶች ላይ መታየት እንደሚጀምር ልንገልጽላችሁ መጥተናል። ላይኳን ከነካችሁ እንግዲህ ተመልሰን ወደ ጀመርነው የፊልም እንገባለን። ዛሬ እንግዲህ አንዳንድ አርቲስቶች ደግሞ ፈገግ ብለው ታይተዋል። ባለፉት ጊዜያቶች እንግዲህ ብዙ ሲወሩ የነበሩ ነገሮች ነበሩና እንደው ከነዛ መካከል አንዱ ሰለሞን ታደሰ ቤቢ እና ሰለሞን ሙሄ አብረው በጥምረት የሰሩት ፊልም ነው። ከባድ ማፊያ እንግዲህ በቀይ ምንጣፍ ተመርቋል። እናም ደግሞ የሰለሞን የሳምሶን ታደሰ ቤቢ ፈገግታ ተመልሷል። እንግዲህ ጥርሱን ከማሰራቱ ይሁን ወይስ ደግሞ አልታወቀም። እንግዲህ አምራን ፊልም በ12 አመት በኋላ ነው እንግዲህ በድጋሚ በአፍራን ፊልም ጥምረቶች የተሰራው ይህ ፊልም ከሰኔ 6 ቀን ጀምሮ በተመረጡት ሲኒማ ቤቶች መታየት እንደሚጀምር ይፋ ተደርጓል። በምርቃቱ እለትም እናም ደግሞ በምስሉ ላይ እንግዲህ እዚች ጋር የምንመለከታት ይቺኛዋ ጠፍታ የነበረች አርቲስት ነች። አርቲስት ማህደር አሰፋ ትባላለች። እንግዲህ አሁን ላይ በአምራን ፊልምስ ተመልሳለች። ወደ ከባድ ማፊያ እጋብዛችሁና እኔ በዚህ አበቃው። ሰላም ደህና ሁኑልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቤተሰቦቼ።